ወንድሜቶቼን ለአላህ ስለወዳለው ልብ በል መልእክቴን ያልኩትን ብያለው። ሐሳቦች ጠላልፎኝ ርቄ ሄጃለሁ። ቀጠሮ ነበረን አሁን መጥቻለሁ። ለጥቄ መስመሬን ወደዚያ አዞራለሁ። ድልድዬን አርጌ በዚህ እሻገራለሁ። ጀምሬ ካቆምኩት ሲራ ቀጥላለሁ። እነካከዋለሁ እንዲያው ባልከምል ፊልኩብራ ፊ የውም ልአህዋሊ صلوات الله وسلام وبارك يا والي على خير الخلق محمد أشرف المرسلين صاحب الشفاعات الكبرى في يوم الأهوال صلوات الله وسلام وبارك يا والي على خير الخلق محمد أشرف المرسلين صاحب الشفاعات الكبرى في يوم الأهوال بدر ላይ ነበር ከናንተ ተለየው ከሜዳው ሳልወጣ ትንሽ እዚያ ቆየው የውሙል ፍርቃን ብሎ ቁርአን የለያየው ከማረካ በኋላ የሆነውን አየው አላህ ሙእሚኖችን ነስር ስላሳየው የሙሽሪኮች አንጀት በሽንፈት ያጋየው ቀጣይ ተግባራቸውን ከሁለቱም አየው ዳርዳሩን ልቃኘው ሳልገባ መሃል ፊልኩብራ ፊ የውም ልአህዋሊ ያኔ በድር ለታ ከሙእሚኖች ሰፈር 14 ሰሃቦች ሸሂድ ሆነው ነበር። 8ቱ ሙሃጅር 6ቱ ነው አንሷር በማረካው መንገድ በሰይፍ ጥላ ስር እነሁም ሹሃዳ ማረጋቸው ነበር። እነሱ አልሞቱም ስል ቁርአን ስናገር በል አህያው عند ربهم መሻገር ይህ ነው በአላህ ዘንድ በሹመት መዛወር ሐቁን ለመተግበር አምሩን መቀበል ፊልኩብራ ፊ የውም ልአህዋሊ ሹሃዳዎችን አላህ እጅግ ያከበረ ለእውነት የቆመ ማንም አልከሰረ እውቀቱን ጉልበቱን ለሱ ያበደረ በቀልብ ያመነውን ስለተገበረ የበድር ማረካ ተአምር ነበረ ማሸነፍ መሸነፍ ከአላህ ተቀደረ ነስር የሚገኘው በአላህ ነበረ አላህ በጀነቱ ምንዳውን ያበሰረ እንደተናገረ ተውባ ወልአንፋል ፊልኩብራ ፊ የውም ልአህዋሊ ሙሽሪኩ ብዛቱን ተማምኖ የከሰረ ባልጠበቀው ሽንፈት እጅግ ተሸበረ። ላኪን ትንሽ ቁጥር በኢማን የከበረ በጾም በዒባዳ ውስጡ የዳበረ ያን ኃይል ያን ጉልበት አቅሙን ሰባበረው በማሸነፋቸው ማንም አልጨፈረ አላህ በሰጠው ድል በስጁድ ሻከረ ዓደትም ነበረ ፊ ባዕድ ልቂታሊ ፊልኩብራ ፊ የውም ልአህዋሊ صلوات الله والسلام وبارك يا والي على خير الخلق محمد أشرف المرسلين صاحب الشفاعات الكبرى في يوم الأهوال صلوات الله والسلام وبارك يا والي على خير الخلق محمد أشرف المرسلين صاحب الشفاعات الكبرى في يوم الأهوال عباد الطاغيان እጅግ ከሰሩ 70 ሰዎች ሞተው እንደተቀበሩ 70 ሰው በሕይወት ተይዞ ነበሩ ነብዩ እስረኞች እንዳይቸገሩ ሹሞቻቸውን ጠሩና መከሩ ምርኮኞች በሰላም አብሯቸው እያደሩ መዲና ደርሶ እስከሰጡ ለመንደሩ ያለምንም ችግር እንደተከበሩ እየተበሸሩ ገቡ በሞራል ፊልኩብራ ፊ የውም الأهوال